ጤና ይስጥልኝ የተከበራችሁ ውድ ኢትዮጵያውያን፣ ይሄ በፓራዶክስ ኢትዮጵያ ተዘጋጅቶ የሚቀርብ ዝግጅት ነው። በዚህ በፓራዶክስ ኢትዮጵያ ዝግጅታችን ስለ ወቅታዊ የኢትዮጵያ ፖለቲካ ጉዳይ እናወራለን። ስለ ወቅታዊው የኢትዮጵያ ፖለቲካ ጉዳይ በተለይ ከምርጫ ጋር ተያይዞ ያለውን ጉዳይ እና የኢትዮጵያን የወደፊት እጣ ፈንታ የሚወስኑ ነገሮች በተለይ ሀገራችሁን የምትወዱ ኢትዮጵያውያን፣ ሀገራችሁን ለማዳን የምትፈልጉ ኢትዮጵያውያን፣ ሀገራችሁ የፈረሰች አገር እንድትሆን የማትፈልጉ ኢትዮጵያውያን፣ ህዝባችሁ እንዲሰደድ ኑሮ እንዲመሳቀል የማትፈልጉ ኢትዮጵያውያን በሚሊዮን የሚቆጠሩ አሁን ኢትዮጵያ ፌል ብታደርግ እንደ ሀገር ፌል ብታደርግ ምርጫው ቢበላሽባት ፖለቲካዋ ቢበላሽባት እንደ ሀገር ፌል ታደርጋለች። ፌል ካደረገች በሚሊዮን የሚቆጠረው ህዝቧ ይሰደዳል፣ በእርስ በርስ ጦርነት ውስጥ ይገባል። ልክ እንደነ ሶሪያ፣ እንደነ የመን፣ እንደነ ሱዳን እንደነ ሊቢያ የመሆን እድል አለ። ስለዚህ ያ ነገር እንዳይሆን የኢትዮጵያን እጣፈንታ ለመወሰን የትውልዱን እጣፈንታ እንዳይጨልም ለማድረግ የምትፈልጉ ኢትዮጵያውያን ምን ማድረግ እንዳለባችሁ ነው የምናሳያችሁ። የኢትዮጵያን እጣፈንታ ባጭሩ እናሳያችኋለን። አሁን ከምርጫ ጋር ተያይዞ የኢትዮጵያ ፖለቲካ በጣም በስሌት መሰራት ያለበት ጉዳይ ነው። በአብዛኛው በደመነፍስ ነው የሚሄደው። በደመነፍስ ይሄዳል። ከዛ በኋላ ያው በደመነፍስ ነው እጣፈንታውን የሚወስነው ማለት ነው። በደመነፍስ ነው። ስለዚህ በስልት እንዲሆን በጥናት እንዲሆን ምን መደረግ አለበት፣ የትኛው አቅጣጫ የትኛው የፖለቲካ አካሄድ መጨረሻው ምን ይሆናል የሚለውን ነገር በአትኩረት እንድናየው ነው። ስለዚህ ምንድነው የምናየው? አሁን ማየት የምንፈልገው ነገር ምንድነው? አክተሮቹ እነማን ናቸው? የአክተሮቹ ሪስፖንስ ማን ነው? የአክተሮቹ የፖለቲካ አክተሮቹ ውሳኔዎች ምን ይሆናሉ? የህዝቡ ውሳኔ ምን ይሆናል? ውጤቱ ምን ይሆናል የሚለውን ነው የምናየው። ስለዚህ በመጀመሪያ አንድ ነገር እናያለን፣ መንግስትን እናያለን። በመጀመሪያ መንግስት የሚባል ነገር አለ። አሁን ያለው መንግስት ነው። መንግስት አለ። አሁን ያለው መንግስት ማለት ነው። ይሄ መንግስት ማለት ሶስት ናቸው። መንግስት ሲባል ሶስት አካላት ናቸው። ሶስት አካላት አሉ። መንግስት ሲባል ሶስት አካላት ናቸው። ህግ አውጪ ነው። አንደኛው ህግ አውጪ ነው፣ ፓርላማ የምንለው። ህግ አስፈጻሚ ነው። ይሄ ደግሞ ህግ አስፈጻሚ አለ። ከዛ ደግሞ የህግ ተርጓሚ አለ። አሁን ህግ አስፈጻሚው ነው። ይሄኛው ፓርላማው ነው። ይሄኛው ካቢኔው ነው። ካቢኔው ጠቅላይ ሚኒስትሩን ጨምሮ ሚኒስትሮቹ ማለት ነው። ካቢኔው አለ። ከዛ በኋላ የመንግስት ተቋማት አሉ። የመንግስት ተቋማት እንደ መከላከያ አርሚው ማለት ነው። የተለያዩ ኮሚሽኖች ምናምን እንደ ለምሳሌ ምርጫ አሁን ከሱ ጋር የተገናኘ ጉዳይ ስላለን ምርጫ ቦርድ፣ ምክክር ኮሚሽን፣ የሚኒስቴር መስሪያ ቤቶች ምናምን በሙሉ እዚህ ጋር ነው ያሉት። የመንግስት መዋቅር ደግሞ አለ። የትምህርት ሚኒስቴር፣ የምን ሚኒስቴር እሱን ተውትና መንግስት አሁን ይሄ ነው። ገዢው ፓርቲ ደግሞ ፕሮስፐሪቲ ፓርቲ ነው። ካቢኔው ፒፒ ነው። ፒፒ ብላችሁ መውሰድ ትችላላችሁ። ስለዚህ ይሄኛው መንግስት ነው። እዚህ ጋር ደግሞ ህዝብ አለ። ስለዚህ መንግስትና ህዝብ ነው ሀገር የሚሰራው። ውላቸው ደግሞ እዚህ ጋር ውል አላቸው። ሁለቱ መንግስትና ህዝብ ውላቸው ህገ መንግስት ይባላል። ህገ መንግስት። ስለዚህ በህገ መንግስት መሰረት ህዝብ ቅቡልነት የሰጠው መንግስት ነው መንግስት የሚባለው ማለት ነው። ሀገረ መንግስት የሚባለው ይሄ ነው። ህዝብና መንግስት በህገ መንግስት ተሳስረው ማለት ነው። ስለዚህ አሁን ያለንበት ሁኔታ ይሄ ነው። የዚህ መንግስት ፍላጎት ምንድነው? አሁን ያለው መንግስት አሁን ስላለው ጉዳይ ስለምናወራ የዚህ መንግስት ፍላጎት ምንድነው? ዓላማ አለው። ምን ለማስፈጸም ይፈልጋል? ዓላማው
አንደኛ ቀይ ባህርን ይፈልጋል። ቀይ ባህር ማለት የባህር በር ይፈልጋል። ይሄ ስርዓት የባህር በር ይፈልጋል፣ ማግኘት ይፈልጋል የቀይ ባህር። ሁለተኛ ሌሎች ልማቶች እንደ ህዳሴ አይነት ሌሎች ግድቦች ይፈልጋል። ሶስተኛ ትልልቅ የእድገት ስራዎችን መስራት ይፈልጋል። አሁን የኒኩለር የምናምን የተባለ ነገር አለ። ዞሮ እድገት ነው። ፈጣን እድገት ይህንን እንዳያሳካ መሰናክል አለ። ያ መሰናክል ማን ነው? ቀይ ባህርንና ከዚህ ጋር የተገናኙ ነገሮችን እንዳያሳካ የሚፈልግ ኃይል አለ። ያ ኃይል ማን ነው? እንደ ግብጽ ያሉ ሀገሮች፣ ግብጽ፣ ኤርትራ ከውጭ ነው። ከውጭ ከውስጥ ደግሞ የተለያዩ ተቃዋሚዎች፣ ለምሳሌ የአማራ ተቃዋሚ ኃይሎች ቲፒኤልኤፍ አለ፣ ኦኤልኤፍ ወይንም ኦላ ማለት ትችላላችሁ። ኦላ አለ። ከዛ የአማራ ሊበሬሽን ማለት ትችላላችሁ። ኤኤልኤም በለው፣ አማራ ሊበሬሽን አድርጉ፣ ዋቴቨር ፋኖ ምናምን በሉት። ይሄ አለ። ይሄ ተግዳሮት የሆነዋል። ይሄን አቺቭ እንዳያደርግ ይሄ እነዚህ ተግዳሮት ናቸው። ሌላ ተቀናቃኝ አለው መንግስት ደግሞ ሆኖ ሌላ ተቀናቃኞች አሉት። ይህንን ነገር አቺቭ እንዳያደርግ እድገት እንዳያመጣ ወደ ቀይ ባህር እንዳይሄድ የማይፈልጉ ኃይሎች አሉ። የዚህን ሀገረ መንግስት ማንሰራራት የማይፈልጉ የኢትዮጵያን አሉ። እነማን ናቸው? እነ ዩኤስኤ እና ኢዩ። ለምንድን ነው እነዚህ አካላት በመንግስት ላይ ቅሬታ ያላቸው ወይም ተቃውሞ ያላቸው ወይም ደግሞ ይህን ነገራችን እንዲያደርግ የማይፈልጉት ለምንድን ነው? አንደኛ በብሪክስ ነው። ብሪክስ BRICS የብሪክስ አባል ነው ይሄ መንግስት። ፕሮስፐሪቲ ፓርቲ ኢትዮጵያን የብሪክስ አባል አድርጓታል። ብሪክስን ደግሞ ከዩኤስኤ እና ከአሜሪካ በተቃራኒ የቆመ ኃይል ነው። ይሄ ብቻ አይደለም፣ እድገቱንም አይፈልጉም። የኢትዮጵያን እድገት አይፈልጉም። የኢትዮጵያን እድገት ብቻ አይደለም፣ ኢትዮጵያ በአፍሪካ ውስጥ ያላትን ሚና ወይም ደግሞ አፍሪካ ውስጥ እየተጫወተችው ያለችውን ሚና አይፈልጉም። በአፍሪካ ምክንያት በኤዩም በለው ወይም ደግሞ በአፍሪካ ምክንያት አፍሪካዊነት በሚለው አይፈልጉም። ይሄ ይሄንን ነው አቺቭ ማድረግ የሚፈልገው። ይሄ ተግዳሮት ነው። እነዚህ ተግዳሮቶች ናቸው። ይሄ ነው። ስለዚህ አሁን የኢትዮጵያ መንግስት ከህዝብ ምን ይፈልጋል? ቅቡልነት ይፈልጋል። ቅቡልነት ካላገኘ ይሄን አቺቭ ማድረግ አይችልም። ቅቡልነት ይፈልጋል። ቅቡልነት ይፈልጋል። ይሄኛው ቅቡልነት ካገኘ ይህን ነገር አቺቭ ማድረግ ይችላል። ይህን ነገር አቺቭ ማድረግ ከቻለ ደግሞ ኢትዮጵያ እንደ ጃፓን እንደ ቱርክ የማደግ ፖሲቢሊቲ መስፈንጠር ትችላለች ማለት ነው። መስፈንጠር ትችላለች። ቀይ ባህርን ካገኘች፣ ግድቦቿን ከሰራች፣ እነዚህ የእድገት ብዙ የያዘቻቸውን ራዕዮች እውን ማድረግ ከቻለች፣ ስለዚህ እነዚህ ተግዳሮቶች አሉ። እነዚህን ተግዳሮቶች ለማለፍ ነው ቅቡልነት የሚያስፈልጋል። ስለዚህ ይህን ቅቡልነት ማግኘት አለበት ከህዝብ። አሁን ይሄ ህዝብ ቅቡልነት መቶ በመቶ ስላልሰጠው 100% ካልሰጠው ለዚህ ሀገረ መንግስት ካልሰጠው አርሚውን ተጠቅሞ መከላከያውን ተጠቅሞ ህዝቡን ተጠቅሞ ይህን ነገራችን ማድረግ አለ። እነዚህንም ማሸነፍ አይችልም። እነዚህን ማሸነፍ የሚችለው በዚህ ነው። እነዚህ ደግሞ የሀገር ውስጥ ተግዳሮቶች ናቸው ለሱ። ስለዚህ ምን ማድረግ አለበት ነው? ስለዚህ ምን ማድረግ አለበት መንግስት? ይህን ነገራችን አድርገው እንደዚህ ለመሄድ ምን ማድረግ አለበት? ምን ማድረግ አለበት? አንድ ነገር ማድረግ አለ። ቅቡልነቱን ለማግኘት ምርጫ፣ ምክክር ኮሚሽን፣ ህገ መንግስት፣ መከላከያ፣ ምርጫ ቦርድ ብለን ምርጫ ማድረግ አለበት። ምርጫ ማድረግ አለበት መንግስት። ምርጫ ካደረገ እና በምርጫው መሰረት የተመሰረተው መንግስት ይሄን ነገራችን ማድረግ ይችላል። በምርጫው መሰረት። ስለዚህ ይሄን ምርጫ እነዚህ አካላት አይፈልጉትም፣ እነዚህም አካላት
ይሄን አቺቭ እንዳያደርግ ነው። ይሄ መንግስት እንዲረጋጋ ስለማይፈልግ። ስለዚህ ምርጫ ላድረግ ሲል ደግሞ ምን ተግዳሮት ይመጣበታል? ተፎካካሪዎቹ እነማን ናቸው? ህዝብ ቅቡልነት የሚሰጠው እነማንን ሲያሸንፍ ነው? አሁን ያሉት ተቃዋሚዎች እነማን ናቸው ነው ጥያቄው። ኢፒአርፒ አለ፣ ኢህአፓ የሚባለው ማለት ነው። ኢህአፓ አለ ወይ ደግሞ ትብብር ብሎ ቅንጅት ነው። ይሄኛው ራሱ የተዋሃዱ ናቸው። ይሄ እናት ፓርቲ የሚባል አለ። ሌላ እናት ፓርቲ እና ማን ነው መኢአድ። ይሄ የእናት ፓርቲ መኢአድ ተብሎ ትብብር ተብለዋል። ትብብር የሚባል ስም አላቸው። ሌላ አይ ቲንክ እንትን ኦፌኮ የኦሮሞ ፌዴሬሽን ኮንግረስ ኦፌኮ የሚባል አለ። ሌላ ኢዜማ አለ። ሌላ የስ እዚህ ላይ ኢምፖርታንት ነገር ነግራችኋለሁ። ኢምፖርታንት ነገር አለ። ኢዜማ አለ እዚህ ጋር። ሌላው ኢምፖርታንት ነገር ምንድን ነው? ይሄኛው ገዢው ፓርቲ ፕሮስፐሪቲ ፒፒ ነው ብለናል። ካቢኔው ይሄ ፒፒ ነው ብለናል። እዚህ ላይ ፒፒ ማይነር ብሉት፣ ፕሮስፐሪቲ ማይነር የሚባል አለ። ፕሮስፐሪቲ ማይነር በሉት፣ ፒፒ ማይነር በሉት። ስለዚህ የፕሮስፐሪቲ ማይነር ብሎ መውሰድ ይቻላል። ይሄ ማለት ማን ነው? ይሄ ማለት ፒፒ ማይነር ማለት በፕሮስፐሪቲ ፓርቲ በገዢው ፓርቲ ውስጥ ሆነው የመደመር መንግስት በተባለው መንግስት ውስጥ ሆነው መንግስትን አክቹዋሊ የማይደግፉ የሚቃወሙ ወይም ከነዚህ ጋር ልባቸው ከነዚህ ጋር አብሮ የሚሰራ መንግስት ውስጥ ያሉ በተለይ የስልሳዎቹን ፖለቲካ መንፈስ የሚመሩ እዚህ ውስጥ ያሉ 2010 ላይ ኢህአዴግን ተቃውመው የነበሩና የ2010 ለውጥ እንዲመጣ ያደረጉ ፒፒ የሚባለው ኢህአዴግን ያፈረሱት ኢህአዴግ ውስጥ ሆነው ኢህአዴግን አፍርሰው ፒፒ እንዲመሰረት ያደረጉ ናቸው። ፒፒ ማይነር እንላቸዋለን እነሱን። ስለዚህ አሁን እነዚህ በምንድን ነው የምትለዩዋቸው? ፒፒ ማይነርን የምትለዩት መንግስት ውስጥ ሆነው መንግስት እንዲጠላ የሚያደርጉ ለምሳሌ ሚዲያ ውስጥ ሆነው ሚዲያ ውስጥ የሆኑና መንግስትን የሚቃወም ሙዚቃ የሚለቁ የተቃውሞ የስልሳዎቹን ፖለቲካ የሚለቁ በመንግስት ሚዲያ ውስጥ ሆነው ስለ ሌሎቹ ሚዲያዎች እናያለን፣ ግን በመንግስት ሚዲያ ውስጥ ሆነው ሌላ ደግሞ መንግስት እንዲጠላ የሚያደርጉ ስራዎችን የሚሰሩ ህዝብን የሚያማርሩ አካላት የመንግስት ሰራተኞች ሆነው ህዝብን የሚያማርሩ አካላት እዚህ ውስጥ ታገኟቸዋላችሁ። እዚህ ውስጥ ነው የሚገኙት። ስለዚህ ፒፒ ማይነር እንላቸዋለን። አሁን እነዚህ ደግሞ ምንድን ነው የሚያደርጉት? ህዝብ ለመንግስት ቅቡልነት እንዳይሰጠው ነው የሚያደርጉት። የነዚህ ተቃውሞ ምርጫ አለ፣ በምርጫው ይወዳደራሉ። የሚያደርጉት ምንድን ነው? ይሄ ተቀባይነት ቢችሉ እነሱ ማሸነፍ፣ ካልቻሉ ደግሞ ተቀባይ እንዳይሆን ማድረግ ነው ስራቸው። ግን እነሱ ተወዳድረው ማሸነፍ ይችላሉ ወይ? ሊበልጡት ይችላል። መንግስት መሆን ይችላሉ ወይ? ይህንን አፍርሰው ነው ጥያቄው። ለምሳሌ ኢፒአርፒን ውሰዱት። ኢፒአርፒ ማሸነፍ ይችላል ወይ? ኢፒአርፒ ማሸነፍ ይችላል? አሁን ላለው ለፒፒው ተቀናቃይ ሊሆነው ይችላል? ይህንን አቺቭ እንዳያደርግ መሰናክል ሊሆነው ይችላል ወይ ስትሉ ኢፒአርፒ በራሱ ጊዜ ኢፒአርፒ ማን ነው? ኢህአፓ ነው። እናት መኢአድ ስትሉ እነዚህ በሙሉ በአብዛኛው የአንድ ማህበረሰብ አካባቢ ያሉ ናቸው፣ ሪቮልቭ የሚያደርጉ ናቸው። የአማራ ማህበረሰብ፣ ክርስቲያን ማህበረሰብ አካባቢ ኢፒአርፒ በአብዛኛው እንደዛ የነበሩ የስልሳዎቹ ፖለቲከኞች ናቸው። ሶሻሊስት የነበሩ ናቸው። ሲጀመር ሚክሳቸው ራሱ እንትን ነው ማይሆን ኢንኮምፓቲብል የሆነ ነው ሚክሳቸው። መኢአድና ኢፒአርፒ እናትና አይሄድም አብሮ። ግን ቴምፖራሪሊ ለመዋሃድ ጥረት አድርገዋል ቴምፖራሪሊ። ስለዚህ እንደ ፓርቲ መንቀሳቀስ ይችላሉ። ግን ዞሮ ዞሮ ሶስቱም የሚወክሉት የሆነ የህብረተሰብን ክፍል ነው። አማራ፣ ክርስቲያን አካባቢ ያለውን ይህንን የህብረተሰብ ክፍል ይዞ ኢትዮጵያን ጠቅላላ የምክር ቤት ምርጫ ማሸነፍ ይችላል ወይ? አብዛኛው ወንበር ማግኘት ይችላል ወይ? አያገኝም።
የአማራን ማህበረሰብ አማራ ውስጥም ራሱ ተቀባይነቱ አናሳ ነው። ስለዚህ አይችልም ማለት ነው። አይችልም አሸንፎ ይሄንን አሸንፎ መንግስት መሆን አይችልም። ስለዚህ ምንድነው የሚፈልገው ይሄ ስትሉ ሌላ ነገር ነው የሚፈልገው። ስርዓቱን በአመጽ ማውረድ ነው የሚፈልገው። አመጽ ነው የሚፈልገው። ስለማይችል አመጽ ነው የሚፈልገው። ኦፌኮ ደግሞ የኦሮሞ ፌዴራሊስት ኮንግረስ ነው። ይሄም ኦሮሞ ሴንተርድ ነው። አማራ ክልል ውስጥ፣ ሶማሌ ክልል ውስጥ፣ ትግራይ ክልል ውስጥ ምናምን ተቀባይነት የለውም። ስለዚህ ይሄኛው ምንድነው ይችላል ወይ አይችልም? መንግስት ሆኖ ማስተዳደር ይችላል ወይ አይችልም? ስለዚህ ምንድነው የሚፈልገው? አመጽ ነው የሚፈልገው። በአመጽ መንግስትን መቀየር ነው የሚፈልገው። ኦኬ ሌላው ኢዜማ ነው። ኢዜማ ደግሞ የዶክተር ብርሃኑ ፓርቲ የነበረው ነው። ግንቦት ሰባት የነበረው ነው። አንድነት ምናምን ሲባል የነበረ ነው። ከድሮ ከቅንጅት ጋር ሲወርድ ሲዋረድ የመጣ ነው። ግን በአብዛኛው የዚህ ናሽናሊስት የነበሩ ኢትዮጵያውያን ስለነበሩ ናሽናሊስት የነበሩት ደግሞ በአብዛኛው አማራዎች ስለሆኑ አማራ ደግሞ ከትግሉ ስለወጣ የአማራው ማህበረሰብ ከትግሉ ስለወጣ ኦልሬዲ ጉራጌዎችና ትንሽ የመሀል ሀገር ሰዎች ብቻ ናቸው። እነሱ ደግሞ አብላጫ ወንበር አግኝተው መንግስት መሆን አይችሉም። ስለዚህ እነዚህ ምን ይፈልጋሉ? እነዚህ በአመጽ ነው የሚፈልጉት። በአመጽ መንግስትን መቀየር ካልሆነ በስተቀር አይችሉም። መንግስትን አሸንፎ መንግስት መሆን አይችሉም። ሶስቱም አካላት መንግስት መሆን አይችሉም። ስለዚህ ሶስቱም የሚፈልጉት ምንድነው? በአመጽ መንግስትን ማውረድ ነው። ይሄንን በምንድን ነው ተቃውሞ ነው የሚያደርጉት? ይሄን ተቃውሞ በምን ያረጉታል? እነዚህ በሙሉ በህዝብ ላይ ተጽዕኖ በማድረግ ህዝብን ተቃውሞ በሚዲያ ህዝብ ላይ ቻርጅ ያረጉታል ማለት ነው። እና በምን በኩል ነው የሚያደርጉት? ለምሳሌ ኢፒአርፒ በ94.3 ሊሆን ይችላል። በአብዛኛው 94.3 ሊሆን ይችላል። 106.7 107.8 ሊሆን ይችላል። እነ ኦፌኮ ለምሳሌ ሸገር ሊሆን ይችላል 102.1 102.1 ሊሆን ይችላል። እነ ኢዜማ አሉ። እነዚህም በቃ በአጠቃላይ የሚሰሩት እነማን ናቸው? ይሄኛው 90.7ም ሊሆን ይችላል። አዋሽ የሚባለው ነው። ይሄ አሃዱ ነው። ይሄኛው ኢትዮ ኤፍኤም ነው። ይሄ ሸገር ነው። ለእነዚህ ነው የሚሰሩት። እነዚህ በሙሉ 99.1 የሚባል አለ። 97.6 አለ። በእነዚህ ሁሉ ቻርጅ ያደርጋሉ። በኪነ ጥበብ በምናምን ቻርጅ ያደርጋሉ። ቅቡልነት እንዳያገኝ እንደገና አመጽ እንዲኖር ተቃውሞ እንዲኖር መንግስትን ህዝብ እንዳይቀበለው ይህን ቅቡልነት ለማሳጣት ማለት ነው። ቅቡልነቱን ለማሳጣት አመጽ ደግሞ ካለ ይሄንን አስገድደው እነሱ መንግስት መሆን የሚችሉበትን ሁኔታ ለማግኘት ነው። ይሄን ያዙት። ፒፒ ማይነር ያልኳችሁን ፒፒ ማይነር እዚህ ውስጥ ሆኖ የሚቃወመው ነው። ይሄ ቀጥታ ይሄ ሊጠቀም የሚችለው የመንግስት ሚዲያ ሆነው ሰርጎ ገቦችን ውስጥ ያሉ ጥቂት ግለሰቦችን በመጠቀም ነው ይሄኛው የሚሰራው። ግን አላማው ምንድነው? የእነዚህን አመጽ ሃይጃክ ማድረግ ነው፣ መጠቅለል ነው። ይሄኛው እነዚህ ያመጻሉ፣ ይሄኛው ይጠቀልለውና ገዢ ፓርቲ ስለሆነ ገዢ ፓርቲ ውስጥ ያለ ስለሆነ ይሄንን አስገድዶ መምጣት ነው የሚፈልገው። አስገድዶ መምጣት። ኦኬ ከዛስ በኋላ ምንድነው ነው? አሁን አመጽ ታሰበ። ይሄ አመጽ በምን ፊውል ይደረጋል መሰላችሁ? ፊውል ይፈልጋል። ፊውል አለው። ኪነት የሚባል ኪነት ዘፈን ማለት ነው። ዘፈን የሚታወቁ ዘፋኞች አሉ። የሚታወቁ ዘፋኞች ይዘፍናሉ እነሱ። ስለዚህ በአዲስ ሶፋር እነዚህ የሚጠቀሙት ምንድነው? እነዚህ አካላት የሚጠቀሙት ከዚህ ቀደም መንግስት የቀየሩባቸውን ከ66 ጀምሮ የኢትዮጵያን መንግስት የንጉሠ ነገስቱን ስርዓት ካፈረሱበት ጊዜ ጀምሮ የተጠቀሟቸውን የኪነት ስራዎች ነው እዚህ ላይ የሚጠቀሟቸው። እነሱ ግን ኦሬዲ ይህንን መንግስት ያመጡበት ስለሆነ አሁን ላይ ብዙ ኢፌክቲቭ አይሆኑም። ስለዚህ አያሰጋውም፣ ምርጫውን ለማሸነፍ ፒፒ አያሰጋውም። ስለዚህ ይሄኛው አዲስ ፊልም ሲመጣ ይሄ ኪነት ይሄኛው ቡስት ያረጋል፣ ደብልድ ይሆናል፣ ሂት ይመጣል፣ ስሜታዊ ያረጋል ህዝቡን። ስሜት ይመጣል፣ ስሜታዊ ይሆናል፣ ስሜታዊነት ይነግሳል። ምክንያቱም የሚዘፈነው ዘፈን። ስለዚህ ይሄኛው ነገር ምን ይፈጥራል? አብዮት ይፈጥራል።
አብዮት አየህ፣ አሁን ይሄ ሲመጣ ነው ሲቀላቀል ነው አብዮቱ የሚፈጠረው። አብዮት ይፈጠራል። አሁን ይሄ አብዮት ይህንን ስርዓቱን ለማፍረስ ይገዳደራል ማለት ነው። በዚህ ሰዓት ላይ ምን ይሆናል? የመንግስት መዋቅር ከሆኑት ውስጥ የመከላከያው ኃይል ይህንን ሪአክት ያደርጋል። ያስቆማል ማለት ነው፣ ይመታል። ይሄ በምንድን ነው የሚገለጸው? በስርዓት ወይ በስርዓት ከዚህ ውስጥ አመፅ የተቀሰቀሰውን አመፅ በኃይል በመጠቀም ይህንን ነገር ኮንቴይን ማድረግ ይሞክራል ማለት ነው። በዚህ ሰዓት ምን ይፈጠራል? ይመጣል። መታሰር ይኖራል፣ መገደል ይኖራል በኃይል ስለሆነ። በዚህ ሰዓት ላይ ምን ይፈጠር? ይሄ ዩኤስኤ እና ኢዩ ያልናችሁ ደግሞ ዓለም አቀፉ ኤጀንት ኢንተርፌር ያደርጋል። እዚህ ጋር ኢንተርፌር ያደርግና አቁም ይላል። አየህ፣ አምነስቲ ምናምን ይመጣል፣ አቁም ይላል ማለት ነው። ስለዚህ መንግስትን እነዚህ ኃይሎች ዩኤስኤ እና ኢዩ የሚባሉት ኃይሎች መንግስትን ያስቆሙታል ማለት ነው። ያስቆሙታል። የኃይል እርምጃ ትውሰድ፣ ያስጠይቅሃል፣ ሰብአዊ መብት ረገጥክ ምናምን ጫና ያደርጉበትና መከላከያው ኃይል እንዳይጠቀም ያስቆሙታል። እንደውም ምርጫ አጭበርብረሃል፣ ዋቴቨር ነገር የተመረጡት እንትን ነው፣ ድጋሚ ምርጫ ምናምን፣ የሽግግር መንግስት ምናምን ይባላል። በዚህ ሰዓት ላይ ይሄ ይመጣል። ይኸውላችሁ ፒፒ ማይነር ያልኳችሁ እዚህ ነው የሚመጣው። መንግስትን ለመቀየር የውስጥ ሪፎርም ብሎ ይመጣል። ምክንያቱም አሁን ምንድነው ይሄ ጫና ሲመጣበት፣ መንግስት ከዚህ ከዓለም አቀፉ ማህበረሰብ ጫና ሲመጣበት ምንድነው የሚያደርገው? እንደዚህ በቃ ራሳችን ሪፎርም እናርግ፣ እንቀበል፣ ዋቴቨር ቼንጁን እንደዚህ ምናምን ይልና ይሄ ግሩፕ ይመጣል። ፒፒ ማይነር የሚለው መንግስት ውስጥ ነው ያለው፣ እዚህ ፓርቲ ውስጥ ናቸው፣ ፒፒ ውስጥ ነው ያለው። ስለዚህ ይሄ ይመጣል። እነዚህ ከዚህ ጋር ይሰራሉ። ከዚህ ጋር የእነዚህ ደግሞ ሰዎች አሉ አሜሪካን ሀገር፣ እነ ለማ መገርሳ እና ገዱ። እነዚህ የህብረተሰብ ክፍሎች ሲንግል ብሔር ናቸው ብያቸዋለሁ። ይሄኛው ምናልባት ጉራጌ፣ ይሄኛው ኦሮሞ፣ ይሄኛው ስለዚህ ሁሉንም ስላላሳተፉ ነው ብያቸዋለሁ ማይመረጡት። ይሄኛው ግን ፒፒ ማይነር ላይ ግን ልክ እንደ ፒፒ እነዚህ ሁለቱ ለማና ገዱ በፊት የኦሮማራው ታሪክ ድጋሚ ይመጣል ማለት ነው። የኦሮማራው ኦላ የሚባለው ነገር ዘፈን ይመጣል ማለት ነው። ኦላን ይዞ ተያይዞ የሚባለው ዘፈን ለነዚህ ነው፣ ለኦሮማራው ነው። ስለዚህ ይሄ ለማና ገዱ ከአሜሪካኖቹ ጋር ቅርብ ናቸው። በውስጥ ሪፎርም ይባልና ይሄኛውን ካቢኔው እንዲወገድ ያደርጋሉ። ካቢኔው ጠቅላይ ሚኒስትሩና ካቢኔያቸው የሽግግር መንግስት እንዲመጣ፣ በሽግግር መንግስት እነዚህን እናቅፋለን ነው። ስለዚህ የሽግግር መንግስት ይመጣል ማለት ነው። የሽግግር መንግስት አሁን የሽግግር መንግስት ሲባል ይሄኛው በሙሉ ኢንቫሊድ ሆነ። ህገ መንግስትም ያልናችሁ ኢንቫሊድ ይሆናል። ይሄኛው በሙሉ ኢንቫሊድ ይሆንና የሽግግር መንግስት ስታቋቁሙ ህገ መንግስት ይፈርሳል ማለት ነው። ሌላውም ሁሉ ነገር እንደ አዲስ ይመጣል። በዚህ ሰዓት ላይ ኦልሬዲ መንግስት የለም ማለት ነው። ይሄ የሽግግር መንግስቱ ኮንትሮል ማድረግ አይችልም። ሚሊተሪው መዋቅሩ ይጠፋል። የፖለቲካ መዋቅር የሚያዘው ኃይል ፖለቲካው ነው። የፖለቲካ መሪዎቹ ናቸው ሚሊተሪውን የሚያዙ ትእዛዝ የሚሰጡት። በዚህ ሰዓት ላይ መከላከያው ራሱ ፍሪዝ ያደርጋል፣ ይቆማል። መከላከያው በሚቆምበት ሰዓት ላይ እነዚህ ኃይሎች ደግሞ አድቫንስ ያደርጋሉ። አሁን ለምሳሌ ቲፒኤልኤፍ የትግራይን አካባቢ ኮንትሮል ያደርጋል። የትግራይን አካባቢ ኦላ ያልኳቸው ያልኳቸው የአማራው አካባቢ ደግሞ እሱ ኮንትሮል፣ በተለይ ጎንደርና ጎጃም አካባቢ የኦሮሚያውም ኦላም ምናልባት ወለጋ ምናምን አካባቢ ኮንትሮል ያደርጋሉ። ስለዚህ ምናልባትም ደግሞ ሶማሌ አካባቢም ይሄ ነገር ሊፈጠር ይችላል። ስለዚህ ኢትዮጵያ will be a failed state። የሽግግር መንግስት የተባለው አዲስ አበባ ላይ ብቻ ነው የሚቀመጠው። አዲስ አበባ ላይ ብቻ ይቀመጣል።
አዲስ አበባ ላይ ብቻ ይቀመጣል፣ ሊሚትድ ይሆናል። ከዛ በኋላ ፌልድ ስቴት ሆነ። እነዚህ አካባቢ ህገ መንግስቱ ካልገዛቸው የራሳቸውን ኃይል ዴቨሎፕ ያደርጋሉ። ዲፋክቶ ስቴትስ ሆኑ። ዲፋክቶ ስቴትስ ከሆኑ የሚያዛቸው ከማዕከላዊ መንግስት የለም፣ የሽግግር መንግስት ነው። ፍራጃይል ነው። ምክንያቱም የሽግግር መንግስት ስትለው ማን ነው የሚመራው ነው። አየሁ፣ ማን ነው የሚመራው? ይህን የሽግግር መንግስት ማን ይመራዋል ስትል ተቀባይነት አንዱ ለምሳሌ ለማን ነው የምታደርገው ወይስ ገዱን ነው የምታደርገው? አማራ ነው የምታደርገው? ትግሬ ነው የምታደርገው? ወይስ ማንን ነው የምታደርገው? ማንንም ልታደርግ አትችልም። አማራን ብታደርገው ኦሮሞ አይቀበልም። ይህንን የኦላን አካሄድ ደግሞ የአማራ ኃይሎች አይቀበሉትም። ምክንያቱም ከዚህ በፊት ፌል አድርጎባቸዋል። አሁን ዋራንቲና ጋራንቲ የላቸው። የሽግግር መንግስት ብለህ ብታካትተውም የጦር ኃይሉ እዛ ክልሉን እዛ ጎንደርና ጎጃም ላይ መርመስመሱ አይቀርም። ያንን ኮንትሮል ማድረጉ አይቀርም። ዞሮ ዞሮ ፌል ያደርጋል። ፌል አደረገ ማለት ደግሞ ኢትዮጵያ ይሄንን ግቧን ማሳካት አትችልም። ቀይ ባህር ያለችውን እድገት ያለችውን ምናምን ያለችውን ይሄ ብቻ አይደለም። ህዝብ እንደገና ፌል ስቴት ካደረገ ስደት ይኖራል። ሲቪል ዋር ውስጥ ይገባል። ሲቪል ዋር ለምሳሌ አማራና ኦሮሚያና አማራ ክልሎች የተጋጩባቸው መሬቶች አሉ። እዛ ላይ ጦርነት ይኖራል። ሁሉም የታጠቀ ስለሆነ በዛ ውስጥ ነው የሚገባው። ትግራይና አማራም እንደዚሁ በወልቃይት ሶሉሽን ማግኘት አይችሉም። አሁን በፒፒኮ ፕሮስፐሪቲ ፓርቲ በትግራይና በአማራ ክልል መካከል ማስታረቅም ያልቻለው ለዛ ነው። ወልቃይት የሚባለው አንሹ እሱን ማስታረቅ አይችልም። ለምን? ለዚህም ለየትኛው ለማን ትሰጠዋል? ሁለቱም የኛ ነው በመቃብራችን ላይ የሚሉ ኃይሎች ናቸው። ስለዚህ በኋላ ሽግግር መንግስትን ብለህ እንደዛ ነው ልታስታርቃቸው አትችልም። ሪፈረንደም ከሆነ ሪፈረንደሙን አይቀበሉም። ሁለቱም አይቀበሉም። ምክንያቱም ቢቀበሉ ኖሮ አሁን ያደርጉት ነበር። እንደማይስማሙ ደግሞ የምታውቁት አሁን ላይ ቲፒኤልኤፍ እና ራሱ ኤሌ አማራ ፋኖ ዋተበር ሊበሬሽን ምናምን አንድ ላይ እንኳን እየሰሩ ከኤርትራ ጋር ሆነው አንድ ላይ እንኳን እየሰሩ በወልቃይት ጉዳይ ላይ ግን ሶሉሽን አላመጡም። ለራሳቸው ሶሉሽን ያላመጡ ማን ነው አሁን ያለው መንግስት ፒፒ ወይንም ዶክተር አብይ ሊያመጣላቸው አይችልም። ስለዚህ ፌል ስቴት ነው ብትሆነው ኢትዮጵያ። እንደገና የኤርትራና የግብጽ ጉዳይ አለ፣ ኢንተርፌረንስ አለ ብያችኋለሁ። እንደገና የምዕራባውያን ኢንተርፌረንስ አለ። እንደገና የአፍሪካ ቀንድ ፖለቲካ አለ። እንደገና የመካከለኛው ምስራቅ ቀውስ አለ። ስለዚህ አይቻልም። ስለዚህ ኢትዮጵያ ፌል አደረገች ማለት በሚሊዮን የሚቆጠር ሰው ስደት ውስጥ ይገባል ማለት ነው። ከክልል ወደ ጎረቤት ሀገሮች ምናምን አየህ፣ በሚሊዮን የሚቆጠሩ ሰዎች ይፋል። ሲቪል ዋር ይኖራል። ብዙ ሚሊዮን ህዝብ ያልቃል። ሀገር ይወድማል። ቀይ ባህር አይገኝም። ግድቦች ምናልባት የግድቡም አካባቢ እጣ ፈንታው ቤንሻንጉል አካባቢ በአረቦች በግብጾች ተጽዕኖ ስር መውደቁ አይቀርም። ይሄ ማለት ይሄን ያሳየው ምንድነው? በቃ ኢትዮጵያ ዊል ቢ ኤ ፌልድ ስቴት እና ህዝቡ ጉስቁልና ውስጥ ይገባል። ያ ጉስቁልና እስከ ምን ያክል ዓመት ይዘልቃል ስትሉ ደግሞ ሜቢ እስከ 10 እና 20 ዓመት 10-20 ዓመት አለቀ። ስለዚህ የሚቀጥለው ትውልድ ራሱ ዕጣ ፈንታው ምን ሆነ? ስደት ይሆናል። ስደትና ሲቪል ዋር ድህነት ይሆናል። ይህንን ነው ይሄ እንደሚመጣ ከታወቀ ይህንን በመቀልበስ ማዳን ነው አሁን ይህን ፕሮግራም ለማዘጋጀት የፈለግነው። ይሄ ነገር ነው በቃ ዕጣ ፈንታው ይሄ ነው። አሁን በኖርማል ሁኔታ ሲሄድ ምርጫውም ሲከናወን አሁን ያለው ሁኔታ መጨረሻው ይሄ ነው። ከዚህ የተለየ አይሆንም። ስለዚህ እንዴት እንቀልብሰው ነው? ይህን እንዴት እንቀልብሰው? የኢትዮጵያ ባለውለታዎች የቁርጥ ቀን ልጆች ምናምን የምንለው ለዚህ ነው። ያስፈልጋሉ። ይህ ሁኔታ መቀልበስ አለበት። የሚመጣው ዕጣ ፈንታችን ይሄ ነው። 10 ዓመት ውርደት፣ ድህነት ውስጥ እንገባለን። ጉስቁልና፣ ስደት ውስጥ እንገባለን። ስለዚህ አሁን ያለንበት ሁኔታ ኢትዮጵያ ያለችበት ሁኔታ አሁን ስትሮንግ ነች፣ ፈጣን እድገት ላይ ነች፣ ግድብ ገድባለች፣ የኢኮኖሚ እድገት እያመጣች ነው፣ በአፍሪካ መሪነቷን እያስጠበቀች ነው፣
ጥሩ ደረጃ ላይ ነች። አሁን ይህንን ለማምጣት ነው የበለጠ ለመስፈንጠር እንድትችል ነው ይሄ ቅቡልነት ያስፈልጋትና ወደ ምርጫው ሂደን ይህን ሁሉ ነገር ያመጣ ነው። ቅቡልነት ለማግኘት ሲባል ነው ሁሉ ነገር የመጣው። ቅቡልነት ቢያገኝ ኖሮ መንግስት ይሄን ያደርጋል። ግን ቅቡልነት ለማግኘት ሲል ነው። አሁን ቅቡልነት እንዳያገኝ ያደረጉት ደግሞ እነዚህ ኃይሎች ናቸው። በተለይ እነዚህ ውስጥ ያሉት ሚዲያዎቹ ኤፍኤም ምናምን የሚባሉት ኢትዮጵያ ውስጥ ያሉት ግን አይመስሉም። እነዚህ ሀገር ወዳድ ምናምን የሚመስሉት የኪነት ባለሙያዎቹ ኪነት ዘፈን ያልኳችሁ እነዚህ ናቸው መንግስት ቅቡል እንዳይሆን አድርገው አገር እንዲፈርስ የሚያደርጉት። ለዛ ቅድም ላልኳችሁ በሚሊዮን ለሚቆጠሩ ህዝቦች ፍልሰት፣ ስደት፣ እልቂት ምናምን ምክንያት የሚሆኑት ለ10-20 ዓመታት ኢትዮጵያ ወደ ኋላ ኢትዮጵያ እንድትፈርስ ቶታሊ እንድትፈርስ የሚያደርጉት እነዚህ ኃይሎች ናቸው። አያችሁ፣ ሩቅ አይደለም ጠላት ያለው እዚህ ጋር ነው ያለው። አያችሁ፣ ይሄ ነው። አሁን መንግስት ምን መደረግ አለበት? ይሄ ነገር እንዳይሆን ምን መደረግ አለበት? አሁን ኢትዮጵያ ፌል ስቴት ሆነች ምናምን ብለናል። ፌል ከሆነች እንደዚህ እልቂት ይመጣል፣ ስደት ይመጣል፣ ድህነት ይሆናል። 10-20 ዓመት እንደገና ይሄም አይገኝም፣ ግድቡም ይወሰዳል። ዋቴቨር በቃ አገር ፈረሰ ማለት ነው። ሶሪያ ሊቢያ ሆንን፣ ሱዳን ሆንን ማለት ነው። ስለዚህ ይሄ እንዳይሆን ምን መደረግ አለበት? ኢንተርሰፕት እያደረጉ እዚህ ጋር እነዚህን በሰርጀሪ ፖለቲካል ሰርጀሪ ኢንተርሰፕት እያደረጉ ይህ ነገር እንዳይከሰት ማድረግ። እንዳይከሰት እንዴት ነው ሊደረግ የሚችለው? ሉክ ችግሮቹ የመጡት የት ላይ ነው? የመጨረሻው ምርጫው ላይ ነው። እስከዚህ ድረስ ችግር የለውም። ምርጫው ይካሄዳል። ህዝብ አለ፣ ቅቡልነት ነው የሚፈልገው። ምርጫ አለ። አሁን እነዚህ ፓርቲዎች በመሸነፋቸው አመጽ ፈለጉ ነው። ስለዚህ አመጽ እንዳያደርጉ የመጀመሪያው ኢንተርቬንሽን መደረግ አለበት። ማን ነው ሊያደርግ የሚችለው? ምርጫ ቦርድ። ምርጫ ቦርድ የመንግስት አካል ነው፣ ግዴታው እኮ ነው፣ ግዴታው ነው። ስለዚህ ኢንተርቬንሽን የመጀመሪያውን ኢንተርቬንሽን እሱ ያደርጋል። ምርጫ ቦርድ የመጀመሪያውን ኢንተርቬንሽን ምን በማድረግ ነው? እነዚህ ሰዎች አመጽ የሚቀሰቅሱበት ሁኔታ እንዳይኖር በማድረግ እንዳይኖር በማድረግ ጥብቅ የሆነ ምክንያቱም መንግስት ነው፣ የመንግስት አካል ነው፣ የገዢ ፓርቲ አካል አይደለም፣ የመንግስት አካል። ምክንያቱም መንግስት ፌል ካደረገ ይሄ ሁሉ ተበተነ ማለት ነው። ይሄ ሁሉ እንዳይበተን ይሄ መዋቅር ኖሮ ምርጫ አድርገህ መንግስት ሌጂቲሜሲ አግኝቶ ስራውን እንዲሰራ ነው የሚፈልገው እንጂ እነዚህ ተቃዋሚ አይደሉም። የመንግስት መሆንም ይገባቸዋል ማለትም አይደለም። ስለዚህ መከላከያ የራሱ ስራ አለው፣ ምርጫ ቦርድ የራሱ፣ ምክክር ኮሚሽን ብለናል፣ ሌሎችም ተቋማት አሉ። ስለዚህ የመጀመሪያው ኢንተርቬንሽን ምርጫ ቦርድ እነዚህ ላይ ኮንትሮል ያደርጋል። እዚህ ጋር ኢንተርቬን ኢፒአርፒ እነዚህ አመጽ እንዳይቀሰቅሱ ስራ ይሰራል ማለት ነው። የመጀመሪያው ኢንተርቬንሽን ይሄ ነው። ሁለተኛው ኢንተርቬንሽን ይሄኛው ነው ቀውስ የፈጠረው አይደለም፣ ይሄኛው ነው የእነዚህን አመጽ ተጠቅሞ የሄደው። ስለዚህ ሁለተኛው ኢንተርቬንሽን ይሄ ደግሞ ፒፒ ማይነር ያልነው ነው። ፒፒ ናቸው እነዚህ ፕሮስፐሪቲ ፓርቲ ናቸው። ስለዚህ ፕሮስፐሪቲ ፓርቲ ራሱ ሁለተኛው ኢንተርቬንሽን ራሱ ውስጥ ያሉትን ማጽዳት፣ ሳይለንስ ማድረግ፣ ውስጡ ያሉትን ሁከተኞቹን ማለት ነው። ሁከተኞቹን እንደገና በመንግስት ውስጥ ሆነው መንግስትን እንዲጠላ የሚያደርጉ ብቻ አይደለም፣ የእነዚህን አመጽ ተከትለው በውስጥ በኩል ከነዚህ ከነለማ ከነገዱ ከምዕራባውያን ጋር አብረው ሊሰሩ የሚችሉትን ኤሌመንቶች በሰርጀሪ ኢንፊልትሬት አድርጎ ሶርት ማውጣት አለበት ማለት ነው። እነዚህ ወይንም ኮንቴን ማድረግ አለበት፣ ኮንትሮል ማድረግ አለበት። ይሄ ነው ሁለተኛው ኢንተርቬንሽን። ሶስተኛው ኢንተርቬንሽን ደግሞ ለምሳሌ መገናኛ ሚኒስቴር እዚህ ላይ አለ። መገናኛ ሚኒስቴር ወይም ደግሞ የመገናኛ ባለስልጣን አለ። መገናኛ ኦቶሪቲ ኦፍ ኮሚኒኬሽን ምናምን የመገናኛ ባለስልጣን ባለስልጣን ይሄ ደግሞ ሚዲያዎቹ ላይ እነዚህ የያዙትን ዘመቻ ማስቆም አለበት። ሬዲዮ ውስጥ ያሉት የሚያለቃቅሱት በኪነ ጥበብ በምናምን ሶስተኛው ኢንተርቬንሽን ሚዲያዎቹ ላይ ኤፍኤሞቹ ላይ ምክንያቱም ዋናው አመጹ ምኑም ዋና ከተማ ላይ ስለሆነ እነዚህ ናቸው የሚቀሰቅሱት። ስለዚህ እነዚህን ኮንትሮል ማድረግ ይኖርበታል የመገናኛው ባለስልጣን እያንዳንዱን እንቅስቃሴያቸውን ኮንትሮል በማድረግ ለራሱ ሲል ማለት ነው።
መንግስት የሚባለው ነገር እንዳይፈርስ ሲል ማለት ነው። መንግስት ከፈረሰ ሁሉ ነገር ይፈርሳል። መከላከያው ምንም የእነሱም ሌጂቲሜሲ ኢንቫሊድ ነው የሚሆኑት። አለቀ። ሽግግር መንግስት ካለ ይሄ በሙሉ ዜሮ ነው የሚገባው። ስለዚህ ሚዲያዎችን ኤፍኤሞችን በሙሉ ኮንትሮል ያደርጋል ማን? ይሄኛው። ግማሾቹን በመዝጋት ግማሾቹን በማስጠንቀቅ ግማሾቹ ዋርኒንግ በመስጠት እሺ ማድረግ ይችላል። እነዚህን ሶስተኛው ኢንተርቬንሽን። አራተኛው ኢንተርቬንሽን ደግሞ እነዚህን ተጠቅሞ ይሄ ነገር እንዲግል ተቃውሞ አብዮት ደረጃ እንዲዘል ያደረገው ምንድነው? ኪነት ነው። ዘፈን። አራተኛው ኢንተርቬንሽን። አምስተኛው አራተኛው ኢንተርቬንሽን ይሄ ነው። እሺ ይሄኛው ዘፈን ኪነ ጥበብ ዘፈን ዘፍነው ፊል አድርገው ህዝቡን ስሜታዊ አድርገው አይደል አብዮት ያመጡት። ስለዚህ ዘፈኑ እንዲቆም ማድረግ፣ ይህንን ዘፈን እንዲቆም ማድረግ በተለያየ ስልት በአዋጅ መሆን ይችላል። አዋጅ ማውጣት ይቻላል። ሁከት መቀስቀስ፣ ሁከት የሚቀሰቅስ ህዝብን ስሜታዊ የሚያደርግ የኪነ ጥበብ ስራ አይፈቀድም በማለት ይህንን ራሱ መንግስት ፓርላማው ምክር ቤቱ ይህንን ምክር ቤት ምናምን ሁሉ ማድረግ ይችላል። ይህን የጸጥታ ተቋሙ ማድረግ ይችላል። አገር እንዳይፈርስ፣ አገር ከፈረሰ ዋጋ የለውም ሁሉ። ስለዚህ ይሄ ዘፈን አንደኛው ይህን ፊውል አድርጎ ይሄ እንደ ፊውል አገልግሎ እነዚህን ብላዱስ። ሌላው እዚህ ላይ ያልተጠቀሰ ነገር ምንድነው? ነጋዴዎች አሉ። ነጋዴ ግሮሰሪ ምናምን ነጋዴ አምስተኛው ኢንተርቬንሽን እነሱ ጋር ነው። ምክንያቱም እነሱ ናቸው የጸጥታ ተቋሙ ይሄንን እንትን ማድረግ ይችላል፣ ኢንተርፌር ማድረግ ይችላል። በሞንታርቦ ህዝቡን በየግሮሰሪው በየሆቴሉ በምናምን የሚቀሰቅሱት እነሱ ናቸው። ከሚዲያው ጋር ሚዲያ አለ ብያቸዋለሁ። ይሄው ሚዲያ ነው ይሄ። ከዛ ነጋዴዎች ናቸው። ነጋዴዎች አምስተኛው ኢንተርቬንሽን አምስተኛው ኢንተርቬንሽን እነዚህ ናቸው። ምክንያቱም እነሱ ህዝቡን ይቀሰቅሳሉ። ይሄ በዚህ ይለቀቃል፣ ወደ ህዝብ ይመጣል። እነዚህ ነጋዴዎች ወደ ህዝብ ያመጣሉ። ይሄ ይቀጣጠላል፣ አብዮት ይፈጠራል። ይሄ አብዮት ነው መንግስትን ይሄ ሲያፈርስ ወደ ሽግግር መንግስት ፌል ስቴት ምን ሆኖ አያችሁት። ስለዚህ ምን ማድረግ ይቻላል? ይሄን በማድረግ ምን ማድረግ ይቻላል? ይሄኛው ምርጫው በትክክል ያለ አመጽ በትክክል እንዲካሄድ የያዙትን ወንበር ህዝብ ውስጥ ገብተው የያዙትን ህዝብ የሰጣቸውን ወንበር ይዘው ተወካዮች ምክር ቤት የያዙትን ይሄ እነዚህ አይኖርም፣ አመጹ አይኖርም፣ ዘፈኑ አይኖርም፣ ነጋዴ አይኖርም። ይሄ እነዚህ ኮንትሮል ተደርገዋል። ስለዚህ እነዚህ የያዙትን ምርጫ ህዝብ ውስጥ ይገባሉ። የያዙትን ወንበር ይዘው ህዝብ ተወካዮች ምክር ቤት ይገባሉ። ስለዚህ መንግስት ምን አይነት መንግስት ይፈጠራል ማለት ነው? ወይ ጥምር መንግስት ይፈጠራል፣ ወይ ገዢው ፓርቲ ዶሚኔት አድርጎ። ምክንያቱም ገዢው ፓርቲ አሁንም አፐራንድ ስላለው ማለት ነው። ገዢው ፓርቲ አሁን ያለው ፒፒው አፐራንድ አግኝቶ ራሱ ይቀጥላል። አለበለዚያ ደግሞ ከእሱ ዶሚኔንት ሆኖ ጥምር መንግስት ይመሰረትና መንግስት እንዳለ ይቀጥላል። ስለዚህ ጥምር መንግስት ስለሆነ ፒፒ ራሱ ውስጥ ስላለ አጀንዳ ይሄ ስለሆነ ይሄ ሌጂቲሜሲውን አገኘ፣ ቅቡልነቱን አገኘ። ቅቡልነቱን ካገኘ በኋላ ቀጥታ ይሄን ነገር አቺቭ ያደርጋል። እነዚህ አታክ አያደርጉትም፣ እነዚህ ኢንተርቪው አያደርጉበትም። ስለዚህ ይሄን አቺቭ ያደርጋል። አሁን ከነበረው ላይ እነዚህን ጨምሮ ይፈነጠራል እድገቱ ማለት ነው። ስለዚህ የኢትዮጵያ ጣፈንታ ወደ ምን ይሆናል ማለት ጃፓን እንደ ጃፓን መሆን እንደ ተርኪ እድገት ይመጣል ማለት ነው። ጃምፕ ያደርጋል። አሁን ካለበት ሁኔታ ላይ እነዚህን ነገሮች ሲጨምር ሌጂቲመሲ ሲያገኝ፣ ቅቡልነት ሲያገኝ፣ ህጋዊነትና ቅቡልነት ሲያገኝ እነዚህን ኮንትሮል ማድረግ ይችላል። እንደገና ምክክር ኮሚሽን አለ። በዚህ በምክክር ኮሚሽን አማካኝነት ውስጥ ያለውን ችግር ሲፈታ እነዚህን ነሊፋይ ያደርጋቸዋል ይመጣሉ። እነዚህ ነሊፋይድ ይሆኑና እነዚህ ነሊፋይድ ይሆናሉ። እነዚህ አይዙትም፣ ቅቡልነት አግኝቷል። እነዚህን ነገሮች ያመጣል። ቀይ ባህር የሚባለውን ነገር ያመጣል። ግድቦቹን ይሰራል። ፈጣን እድገቱን ያስመዘግባል። አሁን ያለው ፒፒ ማለት ነው። አሁን ያለው ጠቅላይ ሚኒስትር ማለት ነው። ምንም ነገር ሳይነካካ ፒፒም ራሱ ሪፎርም አድርጌ ምናምን ጠቅላይ ሚኒስትር ልቀይር ሳይል አሁን ባለው ሁኔታ አሁን ባለው ጠቅላይ ሚኒስትር አሁን ባለው ህገ መንግስት ነው። አየህ ህገ መንግስትህን ካፈረስክ እነዚህ በሙሉ እንትን ነው የሚሆኑት፣ ዲፋክቶ ስቴት ነው የሚሆኑት እነዚህ ብዙ ክልሎች። ስለዚህ ያ ማለት ምንድነው ልዩነቱ? ይሄኛው እንደ ጃፓን እና እንደ ቱርክ የሚያደርግ ጎዳና ነው።
ኢትዮጵያ እንድታድግ የሚያደርግ እንደ ካናዳ እንደ አውስትራሊያ ተጽዕኖ ፈጣሪ ትልቅ አገር እንደ ህንድ እንደ ብራዚል ይህ ቶሎ ተስፈንጠራ የምትሄድ እንደ ሳውዝ አፍሪካ ተስፈንጠራ የምትሄድ ከመሆንና ፌል ስቴት ከመሆን ይህ ልዩነቱ የሰማይና የምድር ነው። የሲኦልና የገነት ያክል ልዩነት ያለው ነው። የሲኦልና የገነት ያክል የሰማይና የምድር ያክል ልዩነት ይችን በመለየት የዚችን አካሄድ በማወቅ ብቻ ኢትዮጵያን ወይ ገደል ወይ ሲኦል ተከቷታላችሁ ወይ ገነት ውስጥ ተከቷታላችሁ ወይ እንደ ሶሪያ ተበትኗታላችሁ ወይ እንደ የመን ተበትኗታላችሁ ወይ እንደ ጃፓንና እንደ አውስትራሊያ እንደ ካናዳ እንድታድግ እንደ ተርኪ ትልቅ ሀገር እንድትሆን ታደርጋላችሁ። ምርጫው እናንተ ነው። ተቃዋሚ ኃይሎች የሚያደርጉት አገር እስኪፈርስ ድረስ ነው የሚሄዱት። አሁን ኢፒአርፒ በለው ኦፊሲ በለው ኢዜማ በለው ፒፒ ማይነር በለው ዋትኤቨር ፓርቲዎቹ ወደ አገሪቱ ወደ አመጽ ነው የሚሄዱት። ጎዳናቸው ዝም ከተባሉ ወደ አመጽ ነው የሚሄዱት። የአመጽ ደግሞ ፊልድ የሚሆነው በኪነ ጥበብ የኪነ ጥበብ ባለሙያዎቹ ደግሞ መስፈናቸው አይቀርም። አብዮት ነው የሚዘፍኑት። ይሄ ነገር ደግሞ ህዝቡን መቀስቀሱ አይቀርም። ሚዲያዎቹ እነዚህ ኦልሬዲ ስራቸውን ስለጀመሩ ኤፍኤሞቹ በሙሉ ቆይቷል ከጀመሩ አሁን መላችሁን ነገር ከጀመሩ ቆይቷል። ፊልድ ህዝቡ ላይ ተቃውሞ መንግስት ቅቡልነት እንዳያገኝ የሚያደርገው ነገር ፕሮሰሱን ጀምሯል። ያ ማለት እነዚያ እንደገና ነጋዴዎች ይሄ ነጋዴ ሆቴል ግሮሰሪ ምናምን የምትሏቸው አካላት በሙሉ እሱ ነው የሚሰሩ ያሉት። ስለዚህ እነዚህን ነገሮች ኮንትሮል ካደረጋችሁ ኢትዮጵያ እንደዛ ትሆናለች። ታላቅ ሀገር ትሆናለች። እንደ ጃፓን ትሆናለች። እንደ አውስትራሊያ ትሆናለች። እንደ ተርኪ ትሆናለች። ይሲ አለበለዚያ ግን በተቃራኒው እንደ ሶሪያ እንደ የመን ይህን ከተዋችሁት ዘፋኞቹን ከተቀበላችሁ ይሲ አሁን ህዝቡ ዘፋኝን ይጠላል ወይ ስትል አይጠላም፣ ይቀበላል፣ ይሰማል። ስታሳምፀው የስነ ልቦና ጨዋታ ተጫውተህበት ስትነካካው ያብዳል። ሲያብድ አብዮት ይፈጠራል። አየው ምንም ልታደርገው አትችልም። ይሄ ሳይንሳዊ ነው፣ ይፈጠራል። ስለዚህ እነዚህ የፖለቲካ ፓርቲዎቹ ምርጫቸውን ብቻ ከአመጽ ውጪ ምርጫ አድርገው ያገኙትን ወንበር ይዘው ይሄ ምን ይመስላል መሰላችሁ? በ97 እንደተከናወነው ነው። በ97 ምን ተደርጓል? ተቃዋሚዎች ብዙ ወንበሮችን 167 ወንበሮችን አገኙ። አዲስ አበባ ክልል እንደውም ሙሉ ወንበር አገኙ። ከዛ በኋላ ግን እምቢ አሉ። እሺ የ97ን ታመጡትና ይሄ ተሳትፎ እንደዚህ ሳይኖሩበት ብዙ ወንበር ይገኛል፣ ምክር ቤት ይገባል። ከዛ በኋላ ምክር ቤት ገብቶ መንግስት ተመስርቶ አገር ይቀጥላል። እንደ 97 መላችሁ ምንድነው ይሄኛው ሲቀበሉት ፖዚቲቭን 97 ያን ያልተጠቀሙበትን ማለት ነው። በ97 አንገባም ያሉት አንገባም ስላሉ ተውት። በአሁኑ ግን ልክ በ97 አሸንፈው የነበረውን ሆኖ ፓርላማ ገብተው መንግስት ሲቀጥል ያን የነበረውን እድል አሁን ይጠቀሙበታል ማለት ነው። እነዚህ ነገሮች አይኖሩም። ኪነ ጥበብ አይኖርም፣ ዘፋኞች አይኖሩም። በኢንተርቬንሽን ኢንተርቪን ከተደረገ ኢንተርቪን ካላደረጉ ግን እነዚህ የመንግስት አካላት የመንግስት መዋቅር ኢንተርቪን ካላደረጉ ግን ኢትዮጵያ ዊል ፌል ማለት ነው። ፌል ታደርጋለች፣ ፌልድ ስቴት ትሆናለች። ከዛ በኋላ ብዙ ዲፋክቶ ስቴቶች ይኖራሉ። ትግራይ ራሱን ይችላል። አማራ፣ ጎንደርና ጎጃም ላይ ሶማሌ ክልል ዋስትና የላቸው። ስለዚህ ኦሮሚያና አዲስ አበባ ብቻ ቱ ሰም ኤክስቴንት የሽግግር መንግስት አድርጎ ዋጋ የለው። አሁን ባልኳችሁ መሰረት ከሆነ ግን ይሄ ኢንተርቬንሽን ካለ ኮንትሮል ሲሪየስ መሆናል። ኢትስ ሀገር ነው፣ ስለ ሀገር ነው የምናወራው። ስለ ሀገር ነው። ሀገርም ዝም ብሎ ይፍረስ ብሎ ወይም ደግሞ ምርጫ ፍትሃዊ መሆን አለበት፣ እንደዚህ መሆን አለበት፣ እንደዚህ ልቅ መሆን አለበት፣ ምናምን ነጻነት መኖር አለበት በሚል መተው ቸልተኛነት አገር ሊፈርስ ይችላል። የመንግስት አካላት ተጠያቂ ናቸው። አሁን ያሉት ኢትዮጵያ ገና ለዲሞክራሲ አልሰለጠነችም፣ አልበሰለችም፣ ገና ነች። 50-60 ዓመት ይቀራታል። ኢትዮጵያ ህዝብ ገና በትክክል መምረጥ አይችልም። ገና ማንም መምረጥ ያለበት የሚፈትነው የሚያወዳደረው ምኑን ነው? አሁን ዝም ብሎ የምርጫ ምልክቶቹን ነው። ፓርቲውን ይወስዳል፣ አላማቸውን አያውቅም። ከመረጠ በኋላ ያለቅሳል። ስለዚህ እነዚህ ተቋማት መንግስት ውስጥ ያሉት ተቋማት ኃላፊነት እነዚህ ነው ህዝብ መቆጣጠር ያለበት። አሁን ህዝብ መቆጣጠር ያለበት እነዚህን አካላት ነው። ምክንያቱም አገራችን እንድትፈርስ አድርገው ህዝቡን ለጉስቁልናና ለታሪካዊ ስህተት ሊዳረጉ የሚችሉት እነዚህ የመንግስት ተቋማት ስራቸውን ካልሰሩ ነው። ኢንተርቬንሽን ካልሰሩ
ጫና ካላደረጉ ካልተቆጣጠሩ እዚህ ጋር መረን የለቀቀ የፖለቲካ ፓርቲዎችን ፕሮፓጋንዳ መግራት መቻል አለባቸው። አመጽ የሚባለው ነገር እንዳይኖር። ሁለተኛ ኪነ ጥበብ ባለሙያዎችን በማስቆም እንዳይዘፍኑ በማድረግ አዋጅ በማውጣት አስፈላጊ ከሆነ በመያዝ በማሰር ህግ አውጥተህ ወንጅለህ። ምክንያቱም አመጽ ሊቀሰቅስ ህዝቡን ስሜታዊ አድርጎ አገር ሊያፈርስ የሚችል ዘፈን በመስፈን በመዘጋጀት ገና ሳይዘፍኑት ከዘፈኑት በኋላ ከሆነ የዩኤስ እና የኢዩ ኢንተርቬንሽን ይመጣል እዚህ ጋር። ስለዚህ ይህንን የምታደርገው ሀገር ለማዳን ሚሊዮኖችን ለማዳን ነው። ቢያንስ 20 30 40 ሚሊዮን ሰው ነው የምታድኑት። ኢትዮጵያ ይድናል፣ ትውልድ ይድናል። ለ5 ለ10 ለ20 ዓመት የሚጎሳቆል የነበረውን ህዝብ ነው የምታድኑት። አንድ አርቲስትን ኮንትሮል በማድረግ እነዚህን ሚዲያዎች ኮንትሮል በማድረግ የዚህም የሚዲያ ባለቤቶች ዋርኒንግ በመስጠት ዋርኒንግ መስጠት ብቻ እኮ በቂ ነው። አመት እንዳይቀሰቅሱ፣ የአመት ዘፈን እንዳይለቁ፣ ህዝብን ስሜታዊ የሚያደርግ ነገር ውስጥ እንዳይገቡ። እነዚህ በጣም ጥቂት የሆኑ 10 15 20 የማይሆኑ ኤሌመንቶችን ግለሰቦችን ኮንትሮል በማድረግ ኢትዮጵያን ታድናለህ። አየሁ ልዩነቱን። ኢትዮጵያን በማዳንና ባለማዳን መካከል ነው። አገር በመፍረስና አገር በማሳደግ ቱ ኤክስትሪም ናቸው እኮ። ዜሮ አይደለም፣ ኤክስትሪም ኢንፊኒቲ እና ኢንፊኒቲ ነው። ኢንፊኒቲ ማይነስ ኢንፊኒቲ ፖዚቲቭ ኢንፊኒቲ። አገር መፍረስና እንደ ሶሪያ መሆንና እንደ ጃፓን መሆን። ጃፓንና ሶሪያ አስቡት። ስለዚህ ይህንን ያደረጉ ኤሌመንቶች እና ሀገር አድነው ይህን ነገር ሁለተኛውን ቅድም ያልኳችሁ ወደ ጃፓንና ወደ ተርኪ ደረጃ የሚያደርሰንን መንገድ እንድንከተል ያደረጉ ሰዎች የኢትዮጵያ ታላላቅ ሰዎች፣ ባለውለታዎች፣ የቁርጥ ቀን ልጆች የሚባሉት እነሱ ናቸው። ከነዚህ ውስጥ ምርጫ ቦርድ ውስጥ፣ ምክክር ኮሚሽን ውስጥ፣ ዋቴቨር ሚሊተሪ ውስጥ ይህን ኢንተርቬንሽን የሚሰሩ ሰዎች እና ይህን የሚቀበሉ ሰዎች፣ ይህንን አንደርስታንድ የሚያደርጉ ከህዝቡ ውስጥ ደግሞ ግን ከህዝቡ ውስጥ ሆኖ አዝማሪ ወይም ዘፋኝ ስለተከሰሰ፣ ዘፋኝ ስለታሰረ፣ ወይ ዘፋኝ ተቃውሞ ስለደረሰበት፣ ወይ ዘፋኝ ዘፈን አታውጣ ስለተባለ የሚናደር ማህበረሰብ ከሆነ የዚህ አካል ነው ኢትዮጵያን ወደ ሶሪያ ለመውሰድ ወይም እንደ የመን እንድትፈርስ ከሚያደርጉት የጠላት የኢትዮጵያ ጠላቶች። አሁን እነዚህ ሰዎች እኮ ስለ ኢትዮጵያ እኮ ዘፈን የሚዘፍኑ፣ ምክር የሚመክሩ፣ ትምህርት የሚያስተምሩ ምናምኖች ናቸው ሚዲያዎቹ። ግን ኦልቲሜት ኦብጀክቲቫቸው ግን ከተቃራኒ ኢትዮጵያን የሚያፈርስ ነው። ይሄ ነው ጭንቅላት፣ ትምህርት፣ እውቀት የሚባለው ይሄ ነው። ፖለቲካን ማወቅም የሚባለው ይሄ ነው። ይህን ማወቅ አለበት ማህበረሰብ ሀገሩን የሚወድ ከሆነ አለበለዛ ግን በተቃራኒ መሰለፍ ነው። እና ይሄንን ፓራዶክስ ኢትዮጵያ አቅርቦታል። ይሄንን ታሪካዊ ኃላፊነት ህዝቦች በጥሞና እየተከታተሉ እንዲሄዱ እንመክራለን። በጥሞና እየተከታተላችሁ አገር ከፈረሰ መሰብሰብ የለውም። የዓለም አቀፍ ፖለቲካ በአሁኑ ሰዓት ላይ በጣም ብዙ ሀገሮችን አይታችኋል። የቬንዙዌላውን መሪ አንጠልጥለው ነው ይዘውት የወጡት አሜሪካኖቹ። አሁን የጉልበት ዘመን ስለሆነ የጉልበት ዘመን ነው። ዩናይትድ ኔሽን አይሰራም፣ ኢንተርናሽናል ሎ አይሰራም። ማነች ኢራንን እየደበደቧት ነው። ገና ብዙ የሚደበደቡ አገሮች አሉ። እነ ሰሜን ኮሪያ፣ እነ ቻይና እና ሩሲያ፣ ሁሉም ተራውን ነው የሚጠብቀው። ስለዚህ ኢትዮጵያ ከመፍረስ አሁን እንዳትፈርስ፣ አሁን ከመፍረስ ራሳችን ልናድናት ልንጠብቃት። አሁን ኢትዮጵያ ከፈረሰች ግን 3 4 5 ቦታ ነው የምትቆራረጠው። ምንም አትጠራጠሩ። ትግራይ ይሄዳል። ትግራይ ምንም ጥርጥር የለውም። የሽግግር መንግስት ካመጣ ትግራይ ያጅ ነው። በምን ትቆጣጠረዋለህ? አሁን እንኳን ያለው መከላከያ ሰራዊታችን እንኳን የተረጋጋው መከላከያ ሰራዊት አሁን ትግራይን ማስገበር አልቻለም። አማራ ክልልን ማስገበር አልቻለም። ኦላን ማሸነፍ አልቻለም። ኦላ ነው ማን ነው የሚባለው አልቻለም። ስለዚህ ይሄ የሽግግር መንግስት ብለኛውን የመንግስትን ኢንቫሊድ ካደረከው ግን እነዚህ አካባቢዎች ኦቶኖመስ ይሆናሉ። ዲፋክቶ ስቴት ነው የሚሆኑት። አውቶማቲክ ዲፋክቶ ስቴት ምንም ጥርጥር የለውም። ሚሊተሪውን ካሸማቀቀው እና አሜሪካና አውሮፓ ጫና ካደረጉብን ፍሪዝ ነው የሚያደርገው። መንግስት ፍሪዝ ያደርጋል። ማዕቀብ ምናምን ስለሚጥሉብህ እንደገና እናስራለን። መሪዎቹ ብቻ እንዲወጡ ያደርጋሉ። መሪዎቹ እንዲወጡ ያደርጉና ይሄ ቀደም ያልኳችሁ ፒፒ ማይነር ያልኳችሁ አካል በተለይ አሜሪካን ሀገር ያሉት ሰዎች ተደራድረው ወደ ሽግግር መንግስት ነው እነሱ ኮንትሮል ማድረግ ይችላሉ። አሁን ዶክተር አብይ ወታደሩ ሰውዬ እንኳን በጥበብ ነው የያዛቸው። በስንት ጥበብ ነው የያዛቸው። ስለዚህ አይቻልም።
በሀገር ባንቀልድ ጥሩ ነው። አሁን ባለው ሁኔታ አሁን ያለውን ነገር ይዘን ነው ማስቀጠል። ብልጥ ልጅ እየበላ ያለቅሳል። አሁን ካለው ወደ ኋላ መሄድ የለብንም። አሁን ካለው ህብረት፣ አሁን ካለው አንድነት፣ አሁን ካለው እድገት ወደ ኋላ በምንም አይነት መልኩ መኬድ የለበትም። መኬድ መንሸራተት የለብንም። ስለዚህ የፖለቲካ ፓርቲዎቹ አመጽ ከመቀስቀስ መቆጠብ አለባቸው። የኪነት ባለሙያዎቹ አማረልን ብለው ተቃውሞ ዘፈነን ብለው ህዝብን ስሜታዊ እናደርጋለን ብለው አገር የማፍረስ ስራ ነው የሚሰሩት። ምንም አትጠራጠሩ። እነሱ ህዝቡን ቢያሳብዱት፣ ህዝቡ ስሜታዊ የሆነ ህዝቡ ቢያድ መንግስት ምን ይፈርሳል? መንግስት ከፈረሰ ፌል ስቴት ምንድነው? ቅድም የነገርኳችሁ ለሚሊዮኖች ልቂት ምክንያት ይሆናል። ለ30 ለ40 ሚሊዮን ስደት፣ ውርደት፣ ልቂት፣ ረሃብ፣ ርዛት ነው የሚደረጉት። ስለዚህ ህዝብ አስተዋይ መሆን አለበት። ለመንግስት ቅቡልነት መስጠት አለበት። ቅቡል የሚያደርገው ደግሞ ህጋዊና በትክክል ነው። ሞራል ህጋዊና ትክክል በሆነ ለሀገርን በሚያስቀጥል መልኩ ነው እንጂ እነዚህ አማጺዎችን በሚደግፍ መልኩ መሆን የለበትም። እነዚህ ሚዲያዎቹ አመጽ ጀምረዋል። ተቃውሞ ነው የሚዘፍኑት አብዛኞቹ። ሸገር በለው 102.107.8 90.7 97.6 94 ሁሉም ኤፍኤሞች ሁከት ነው እየዘፈኑ ያሉት እያስደመጡ ያሉት። ማህበረሰብን ስሜታዊ አድርጎ ወደ አመጽ የሚቀሰቀስበትን አይነት ሁኔታ እየሰሩ ያሉበት ሁኔታ ነው። ይህንን በተደጋጋሚ ልንነግራቸው ሞክረናል፣ ግን አልተቻለም። ያንን ሁከት ነው የመረጡት፣ እነሱ ሁከቱን የመረጡት። ስለዚህ ይህንን ይመስላል። ይሄ በፓራዶክስ ኢትዮጵያ ቀርቧል። በቀጣይም ሌሎች መረጃዎችን እንሰጣችኋለን። በተለይ ኢዜማን በተመለከተ አዲስ ዴቨሎፕመንት አለ። ኢዜማን በተመለከተ አንድ ኢትስ ጉድ ኒውስ አክቹዋሊ ኢትስ ጉድ ኒውስ፣ እሱን ወደፊት እንጠቅሰዋለን። ኢዜማ ጉድ ኒውስ ስላችሁ ለኢዜማ የሚጠቅም ማለት ሳይሆን ለኢትዮጵያ የሚጠቅም አንድ ትንሽ የተስተካከለ ነገር የመጣ ነገር አለ። ወደፊት በሌላ ዝግጅት እነግራችኋለሁ። ይሄንን ዝግጅት የካቲት ላይ አዘጋጅቼዋለሁ። የካቲት 2018 ማለት ነው። ፓራዶክስ ኢትዮጵያ። ታንኪዩ ቻው።